ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። የቻናላችን ቤተሰቦች በዛሬው ትምህርታችን ደግሞ የምናያቸው ሙሉ የአማርኛ ፊደላትን እንዴት አድርገን ቅርጻቸውን መለየት እንችላለን። የአንደኛውን የአማርኛ ፊደል ከሁለተኛው የአማርኛ ፊደል፣ ሶስተኛውን ከአራተኛው፣ አራተኛውን ከአምስተኛው እያደረግን እያንዳንዱን ፊደላት እንዴት አድርገን ነው ድምጻቸውንና ቅርጻቸውንስ እንዴት ነው መለየት የምንችል? እንጻፍ ብንል እንዴት አድርገን ለይተን እያንዳንዱን ፊደል መጻፍ እንችላለን የሚሉትን ሙሉ የአማርኛ ትምህርት ከሀ እስከ ፐ ድረስ ያሉትን በዚህ የቪዲዮ ትምህርት የማሳያችሁ ይሆናል። ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ አበረታቱ፣ ቤተሰብ ሁኑ። እንዲሁም ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥነው ስልካችን እናንተን በተመቻችሁ በየትኛውም ሰዓት በኢሞ፣ ቴሌግራም፣ ዋትስአፕ እየደወላችሁ መማር ትችላላችሁ። እንግዲህ እንደነገርኳችሁ ሙሉ የአማርኛ ትምህርትን ለመለየት ዋና ዋና መሰረታዊ የሚባሉ ህጎች አሉ። 4 መሰረታዊ ህጎች አሉ። እነዛን ህጎች ካወቅን የአማርኛ ፊደላትን እንዴት አድርገን ቅርጻቸውን ለይተን መጻፍና ማንበብ እንደምንችል በደንብ አድርገን መረዳት እንችላለን። ይህን ቪዲዮ እስከ መጨረሻው ተከታተሉት። ሌሎች እንዲደርሳችሁ የምትፈልጉ ልጆችም ሸር እያደረጋችሁ ቪዲዮውን መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንግዲህ እንደነገርኳችሁ ለምሳሌ ይች ሀ ናት። ይችን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ አያችሁ። አሁን ይች ሀ ናት አልን እስከ መጨረሻው እስከ ሆ። ግን ሀ ይች ከሆነች ሁ ይች ናት ካልን ይቺ ሂ ናት ካልን እንዴት አድርገን ለይተን በአይምሯችን እንጽፋቸዋለን? ገባችኋ? ለይተን መጻፍ ምንችል እንዴት ነው? ሌሎቹን ፊደላትንስ እንዴት አድርገን ለይተን እንጽፋቸዋለን የሚሉትን ነው የምነግራችሁ። ስለዚህ እናንተ ይህን ቪዲዮ እስከ መጨረሻው በደንብ እንድትከታተሉ ትፈልጋለሁ። ይህንን ቅርጻቸውን ከመለየታችን በፊት ግን የአማርኛ ትምህርት በአራት ዋና ዋና መሰረቶች ከፍለን ማየት እንችላለን። ለምን መሰላችሁ በአራት የከፈልነው? እነዚህ ሙሉ የአማርኛ ፊደላትን ለማንበብ ቅርጻቸውን ለመለየት የግድ መክፈል ስላለብን ነው። ስለዚህ ትኩረታችሁን አሁን የአማርኛን ፊደላት ወደ 4 ከፍለነዋል። ምን ምን ተብሎ ለምን ከፈልነው ብንል ቅርጻቸውን ለመለየት ነው። ቅርጻቸውን ለይተን ለመጻፍ ስለሚጠቅመን ነው ወደ 4 የከፈልነው። ስለዚህ በ4 ስንከፍለው መጀመሪያ አንደኛው ባለ አንድ እግር የአማርኛ ፊደላት ወይም ሆሄያት ይባላል። ባለ አንድ እግር ያላቸው። ሁለተኛ ባለ 2 እግር ፊደላት ወይም ሆሄያት ይባላሉ። 2 እግር ያላቸው ማለት ነው። ሶስተኛ ደግሞ ባለ 3 እግር ፊደላት ወይም ሆሄያት ይባላሉ። እኚህ ደግሞ 3 እግር ያላቸው የአማርኛ ፊደል ማለት ነው። የመጨረሻው እግር አልባ ወይም እግር የሌላቸው ፊደላት ይባላሉ። እግር የሌላቸው ፊደላት ይባላሉ። አራተኛው። ስለዚህ ባለ አንድ እግር የአማርኛ ፊደላት የሚባሉት እንዴት ነው የምንለያቸው ብትሉ ለምሳሌ ቀ፣ ተ፣ ቸ፣ የ፣ ነ፣ ኘ፣ ገ እነዚህ ባለ አንድ እግር የአማርኛ ፊደላት ይባላሉ። እንዴት እናውቃለን ብትሉ ቀ እዚህ ታች ላይ የቆመችባትን ነው ማየት ያለባችሁ። ታች የቆመችባት አንድ እግር ነው። ተም እዚህ ጋር የቆመችባት አንድ እግር ነው። ቸም መቆሚያዋ አንድ እግር ነው። የመቆሚያዋ አንድ እግር ነው። የቆመችበትን እንጂ ምናይ ወደ ላይ ያለውን ቅርጽ አናይም። ሁሉንም ነንም ብታዩ የቆመችበት አንድ እግር ነው። ኘም አንድ እግር ነው። ገም የቆመችበት አንድ እግር ነው። ስለዚህ ባለ አንድ እግር የአማርኛ ፊደላት ብትባሉ
የቆሙበት አንድ እግር ከሆነ ባለ አንድ እግር የአማርኛ ፊደላት ነው ብላችሁ መለየት ትችላላችሁ ማለት ነው። እሺ ባለ ሁለት እግር የአማርኛ ፊደላት የምንላቸው ደግሞ ልክ እንደዚህኛው ይህ ደግሞ ለ ሰ ሸ በ አ ከ ዘ እኒህ ምሳሌ ነው ያመጣውላችሁ እንጂ ብዙ አሉ። እናንተ ይሄን ተረዳችሁ ሌሎችንም ስለምታውቁ ባለ ሁለት እግር መሆኑን የምንለይ ለን ብታዩ ሁለት እግር መቆሚያ አለው። አያችሁ አንድ ሁለት። ቀ ግን እዚህ ጋር አንድ እግር ነበር መቆሚያዋ። ይህ ግን ሁለት መቆሚያ አለው። ይሄም የቆመበት ሁለት እግር ነው። ሰም ሸም የቆመበት ሁለት እግር ነው። በም ሁለት እግር ነው መቆሚያው። አም ሁለት እግር ነው። ከም ሁለት እግር ነው መቆሚያው ታች ያለው ማለት ነው። ዘም እዚህ ታች ላይ ሁለት መቆሚያ እግር አለው ማለት ነው። እሺ ስለዚህ ባለ አንድ እግር የአማርኛ ፊደላት የሚባሉ እኒህ ናቸው ብያችኋለሁ። መቆሚያቸው አንድ እግር መሆኑን መርሳት የለባችሁም። ባለ ሁለት እግር ደግሞ ሁለት እግር መቆሚያ ያላቸው ናቸው። ባለ ሶስት እግር የምንላቸው ደግሞ ልክ እንደነዚህ ሶስት እግር መቆሚያ ያላቸው ማለት ነው። ለምሳሌ ሀ ብትሉ ይች አንድ ሁለት ሶስት እግር አላት የቆመችበት። ጠ ብትሉ አንድ ሁለት ሶስት አለ። ጨ ብንል አንድ ሁለት ሶስት መቆሚያ እግር አላቸው። አያችሁ? ስለዚህ ሶስት እግር መቆሚያ ካላችሁ ባለ ሶስት እግር የአማርኛ ፊደላት እንላለን። መጀመሪያው ምን አልኳችሁ? ባለ አንድ እግር የአማርኛ ፊደላት፣ ሁለተኛው ባለ ሁለት እግር የአማርኛ ፊደላት፣ ሶስተኛ ደግሞ ባለ ሶስት እግር የአማርኛ ፊደላት ይባላል። እሺ የመጨረሻው አራተኛው እግር የሌላቸው ፊደላት ወይም እግር አልባ እግር የሌላቸው ፊደላት። ለምሳሌ ሀ ብትሉ እዩዋት። ይሄ በላይ ያለውን ማየት የለባችሁም። በላይ ብታዩት ሁለት እግር ነው፣ ግን ላዩን አይደለም እግር ታች ነው አይደለ? ስለዚህ በዚህ በታች እግር የለውም። አያችሁ? እግር የለውም፣ ጠዋራ ነው ማለት ነው። ሰን ብታዩም ሀታች እግር የለውም። አሁን እዩ ቅድም ጠ እዚህ ላይ ሀታች ሶስት እግር ነው ብያችሁ ነበር። ይሄ ግን ከላይ ነው ሶስቱ እግር። ስለዚህ ባለ ሶስት እግር አንለውም ሰን። ለምን? ታች ነው እግር፣ ታች ላይ ስለሆነ እግር የለውም ነው የምንለው። ይሄን ሰን እግር የሌለው። ረንም ብታዩት እግር የለውም። ወም እግር የለውም። ፈም እግር የለውም። ጸም እግር የለውም። ስለዚህ የአማርኛ ፊደላትን እንዲህ አድርገን መለየት መጀመሪያ ማወቅ አለብን። እናንተ ማወቅ ያለባችሁ እንደነገርኳችሁ ባለ አንድ እግር የአማርኛ ፊደላት የሚባሉትን አንድ እግር እንዳላቸው፣ ባለ ሁለት እግር የአማርኛ ፊደላት የሚባሉት ሁለት እግር እንዳላቸው፣ ባለ ሶስት እግር የአማርኛ ፊደላት የሚባሉት ሶስት እግር እንዳላቸው፣ እግር የሌላቸው ፊደላት የሚባሉት ደግሞ ታች እግር የሌላቸው ፊደላት ናቸው ብላችሁ በአራት የተከፈሉትን እናንተ በአይምሯችሁ መለየት አለባችሁ። ለምሳሌ ወደዚህ እንምጣና ይቺ ማናት ብትባሉ አሁን ጀ ናት አይደል? ስንት እግር አላት ብትባሉ ታች ላይ አንድ ሁለት እግር አላት ትላላችሁ። አያችሁ? ሁለት እግር አላት። ምክንያቱም ሁለት መቆሚያ እግር ካላቸው ባለ ሁለት እግር የአማርኛ ፊደላት ብለናል። ስለዚህ ይህን ከተረዳን ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግርና እግር የሌላቸው ብለን ከተረዳን ቅርጻቸውን ለመለየት በጣም ቀላል ነው። ስለዚህ እናንተ ደግሞ አሁን ቅርጻቸው እንዴት መለየት እንዳለብን ነግራችኋለሁ። እስከ መጨረሻው በደንብ ተከታተሉ። አሁን እቺ ሀ ናት ብያችኋለሁ። ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይቺ ማን ናት? ሀ እግር የላት። ሀ እግር የሌላት ናት። ለስ እግር አላት፣ ሁለት እግር ማለት ነው። ሀስ ሶስት እግር አላት። መ እግር የላት። ልክ እንዲያረጋችሁ ለዩ መጀመሪያ። አሁን ይሄ የመጀመሪያ ፊደል ይባላል። የአማርኛ ፊደላት የመጀመሪያ ፊደል እነዚህ ናቸው። የመጀመሪያ ፊደላት የሚባሉ ያችሁ መጀመሪያ ላይ የምናገኛቸው ሙሉ የአማርኛ የመጀመሪያ ፊደላት እንላቸዋለን። እኒህ ደግሞ የአማርኛ ሁለተኛ ፊደላት ይባላሉ። ሁለተኛ ፊደላት ይባላሉ። ስለዚህ
ሁለተኛ ፊደላቶቹን ለመጻፍ ከፈለግን የመጀመሪያ ፊደላት ሃን ጥፌ አሁን ሁለተኛ ፊደል ሳላይ ጣፍ ብባል እንዴት ላይ ያለው ብትሉ መጀመሪያ ሃን ራሷን እጥፋታለሁ። ሁለተኛዋን ለመጣፍ ማለት ነው። ሃን እጥፍና ወገቧ ላይ ወደ ቀይ እቀጥልባታለሁ። የሆነሽ ቅጥል ወደ ቀይ ጭረት ማለት ነው። አያችኋት? ወደ ቀይ ወደ ግራ አይደለም። ግራ ማለት ይሄ ነው። እኛ ወደ ቀይ ነው እንቀጥላለን። ለንም እንዲሁ ጥፍና ሁለተኛ ፊደሏን ለመጣፍ ብፈልግ ወደ ቀይ ከወገቧ ላይ አሁንም ጭረት። ይችም ከወገብ ላይ ነው። እሺ ከላይ ወይም ከታች አልሆነችም፣ መሃል ወገብ ነው የሆነች። ይችን ማወቅ አለባችሁ። ሃን ጥፊ አሁንም ሁን ስጥፍ ይኸው ከወገቧ ላይ ጭረት አደርጋለሁ። ስለዚህ ሁለተኛ ፊደላቶቹን ብታዩ ሁሉም ሁለተኛ ፊደላት ብታዩ ሁሉም ከወገባቸው ቅጥል ቅጥል አለባቸው። አያችሁት? የሆነች ጭማሪ ቅጥል ከወገቧ ላይ ወደ ቀይ የሚቀጠል ነገር ካለ ከወገቧ ላይ ወደ ቀይ የተቀጠለ ካለ ሁለተኛ የአማርኛ ፊደል ነው። እናንተ መጀመሪያውን ፊደል ከያዛችሁ ሁለተኛውን መያዝ ቀላል ነው። አያችሁ? ሁለተኛውን ለመያዝ በጣም ይቀላችኋል ማለት ነው። እሺ እንግዲህ ሁለተኛ ፊደላት ከወገባቸው ላይ ቅጥል አላቸው ካልኋችሁ ሶስተኛ ፊደላት መጻፍ ከፈለግን ሶስተኛን ፊደላት ለመጻፍ ከፈለግን ደግሞ እግር አልባ ያልናቸው ወይም እግር የሌላቸው ፊደላት ሀ መ ሰ የሚባሉት እግር የሌላቸው ናቸው ብያቸዋለሁ ቅድም። ሌሎችንም እንዲሁ ብታዩ እግር የሌላቸው አሉ ብዛት ያላቸው። ስለዚህ እግር የሌላቸውን ፊደላት ሶስተኛ ፊደል ላይ እንዴት እንጥፋቸዋለን ብትሉ መጀመሪያ ሃን ራሷን እጥፋለሁ። ሶስተኛ ፊደል ላይ ለመጣፍ ሃን እጥፋታለሁ። ይኸው ቻውን ሃናት አይደል ምትታየዋ ከላይ። ከዛ ግን ቀጥ ያለ ጨምራለሁ። ቀጥ ያለ ይኸው ተጨመረ። ቀጥ ያለ ብያችኋለሁ። አሁንም ከዚህ ጋር መንጥፌ ቀጥ ያለ ተጨመረ። ምክንያት ለምን መሰላችሁ? እግር የሌለው ፊደላት ቀጥ ያለ ይጨመረዋል ሁለተኛ ፊደል ላይ። ሰም ብትሄዱ ቀጥ ያለ ተጨመረው። ከዚያ ግን እግሩ ሸፈፍ ይላል። ቀጥ ያለ ተጨምሮ ብቻ አይቀርም፣ እግሩን ሸፈፍ። ቀጥ ያለ ጨምራችሁ ሸፈፍ፣ ቀጥ ያለ ተጨምራችሁ ሸፈፍ። ላይክ ምን መሰላችሁ? ከዘራ የሚመስል ነገር መጨመር። ይኸው ከዘራ የሚመስል ነገር መጨመር፣ አታች ከዘራ የሚመስል መጨመር። ያችሁ ይሄ ምን ይባላል? ሶስተኛ ፊደላት እግር የሌላቸው ፊደላት ሲሆኑ ባለ አንድ እግር፣ ባለ ሁለት እግርና ባለ ሶስት እግሮቹ ግን ቀጥታ ቀጥ ያለ አይጨመርም። ዝም ብሎ እግሩን ሀታ ሸፈፍ ማድረግ ነው። ይሄ አሁን ሸፈፍ በኋላ ቀጥ ያለ ተጨምሮ ነው ሸፈፍ የሆነው። ይሄ ግን ምንም ቀጥ ያለ ሳይጨመረው ሸፈፍ እግሩን ሁለት እግር ስለሆነ ይሄም ማንሻፈፍ ወደ ቀይ ነው። ሀታች ነው ደግሞ ገብቷችኋል? ሁለተኛ ፊደላት ከወገብ ነው ብለን ነበር። ሶስተኛ ፊደላት ግን ከታች ነው እግሩ ላይ ሀታች። ይሄው እግሩ ሸፈፍ እግሩ ሸፈፍ ሸፈፍ ብሏል። አያችሁ? ሁሉም ብታዩ ሶስተኛ ፊደላት እግራቸው ከታች ይንሻፈፋል። ከታች ላይ ወደ የት ነው ግን? ወደ ቀይ ነው። ወደ ግራ እንዳትሩ፣ ወደ ቀይ። ይሄ ወደዚህ ማንሻፈፍ ቀይ ነው አይደል? ስለዚህ ወደ ቀይ ከተንሻፈፈ ሶስተኛ የአማርኛ ፊደላት ብለን እንይዛለን። ሁለተኛ የአማርኛ ፊደላት ምን አልኋችሁ? ከወገባቸው ላይ ቅጥል ይኖረዋል። ከወገባቸው ላይ የሆነች ቅጥል ይጨመራል ብያችሁ ነበር። ያችሁ ሶስተኛ ፊደል ሲሆን ደግሞ ከታች እግራቸው ሸፋፋ ይሆናል። ከታች ሁሉም እግር የሌላቸው ፊደላት ከሆኑ ግን ምነው ከዘራ የሚመስል ነገር ይጨመራል። ቀጥ ያለ ጨምረን ማንሻፈፍ ነው ብያችኋለሁ። ለምሳሌ ይችን ብታዩ በፊት ቀጥ ያለ ጨምረን ያንሻፈፍ። እሺ ይህን ካልን አራተኛ የአማርኛ ፊደላትን ማወቅ ከፈለግን ደግሞ አራተኛ ፊደላትን ማወቅ ከፈለግን ቅድም ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግር እና እግር የሌላቸው ብለን እንዳየነው መጀመሪያ ባለ አንድ እግር የምንላቸውን እንዴት አድርገን ነው አራተኛ ፊደላት ላይ መጣፍ ምንችል የሚለውን ላሳያችሁ። ለምሳሌ ተ፣ ቀ፣ ቸ፣ ሀ፣ ነ
ብታዩ ሁሉም ባለ አንድ እግር ናቸው አይደል? አሁን አራተኛ ፊደላት ላይ መጣፍ ስንፈልግ ቅድም ሶስተኛ ፊደል ላይ ከታች እግራቸውን ወደ የት ማንሻፈፍ ነው ብያችኋለሁ? ወደ ቀይ ሸፈፍ ማድረግ ነው ብያችሁ ነበር። ሶስተኛ ፊደላት። አራተኛ ፊደላት ላይ ስንመጣ ደግሞ ወደ ግራ አያችሁ፣ የዚህ ተቃራኒ ይሄ ወደ ቀኝ ነበር፣ ይሄ ደግሞ ወደ ግራ። ለምሳሌ ይቺ ወደ ቀይ፣ ይቺ ወደ ግራ ያችኋት፣ ወደ ግራ ማንሻፈፍ። ይቺ ወደ ቀይ፣ ይቺ ወደ ግራ፣ ይቺ ወደ ቀይ፣ ይቺ ወደ ግራ፣ ይቺ ወደ ቀይ፣ ይቺ ወደ ግራ። አያችሁ፣ ይሄ ምንድን ነው? አራተኛ ፊደላቶቹ አንድ እግር ከሆነ ያላቸው ወደ ግራ እግራቸው ይንሻፈፋል ማለት ነው። ወደ ግራ ምኖች ናቸው እንዲሆኑ? አንድ እግር ያላቸው ብቻ። ሌሎቹ ሁለት እግር ሶስት እግር ያላቸው አላልኩም። አንድ እግር ያላቸውን ብቻ ነው ያልኩ። በደንብ ተረዱ። እሺ፣ ባለ ሁለት እግሮቹ ደግሞ አራተኛ ፊደል ላይ ባለ ሁለት እግር ከሆኑ ደግሞ ለምሳሌ ለ ሁለት እግር ናት፣ ሰ ሸ ሁለት እግር ናቸው። ስለዚህ ለምሳሌ ሰን ብናይ ሁለት እግር ናት። አራተኛ ፊደል ላይ ስንመጣ በፊት ያለው እግሯ ይኸው በፊት ያለው እግሯ አጭር ይሆናል። አጭር። ላንም ብታዩ በፊት ያለው እግሯ አጭር ነው። ሸም አጭር ነው። ያችሁ በጣም ቀላል። ሀም ብታዩት ሶስት እግር አለው፣ አጭር ነው። የፊት እግሩ ሁለቱ አጭር ነው። ስለዚህ የሚያሳይ ምንድን ነው? አንድ እግርና ማለት ይቅርታ፣ ሁለት እግርና ሶስት እግር ያላቸው ፊደላት የፊት እግራቸው አራተኛ ፊደል ላይ ያጥራል ማለት ነው። የፊት እግራቸው ምን ይላል? ያጥራል። በደንብ ነው መከታተል ያለባችን። አንድ እየደጋገማችሁት የፊት እግራቸው የሚያጥር ከሆነ ምን ነው የምንላቸው? አራተኛ ፊደላት ናቸው ብለን እንይዛለን ማለት ነው። አንድ እግር ያላቸው ግን እግራቸው ያጥራል። ምክንያት አንድ እግር ነው። ከየትኛው እግር ጋር እናወዳድረዋለን? ስለማናወዳድረው እግሩ ሸፋፋ ነው የሚሆን፣ ወደ ግራ ብያችኋለሁ። ባለ ሁለት እግር ከሆነ ግን እግሩ ያጥራል ማለት ነው። ይህን እንዳትረሱ፣ በደንብ ያዙ። ሁለት እግርና ሶስት እግር ያላቸው እግራቸው ያጥራል። አንድ እግር ያላቸው ግና ወደ ቀይ ይቅርታ፣ ወደ ግራ እግራቸው ሸፋፋ ይሆናል። ከሶስተኛው ፊደላት ተቃራኒ ይንሻፈፋል ብላችሁ በደንብ ያዙልኝ። እግር የሌላቸው ፊደላትስ ምን ይሆናሉ? አራተኛ ፊደል ላይ ብንል እግር የሌላቸው እነዚህ ምንድን ናቸው ብንል ደግሞ ፊት ሶስተኛ ፊደላትን ስንጥፍ ታስታውሱ ከሆነ ከዘራ የሚመስል እህታች ላይ መጣፍ መጨመር ነው ብያችሁ ነበር። ቀጥ ያለ ጨምረህ ማንሻፈፍ ነው ስላችሁ ነበር። ይህን ብታዩ ያው ቀጥ ያለ ጨምሬ ሸፈፍ አረኩት። ምንም ብታዩ ቀጥ ያለ ጨምሬ ሸፈፍ አረኩ። ሰም ቀጥ ያለ ጨምሬ ሸፈፍ አርጌዋለሁ። ቅድም ነግሬያችኋለሁ። አራተኛ ፊደል ላይ ስንመጣ ይህን ሸፋፋውን እናጠፋዋለን። ይኸው ሸፋፋ የነበረው ጠፋ፣ ቀጥ ያለው ግን እንደተጨመረ ነው። መርሳት የለባችሁ። ቀጥ ያለው እዚህ ላይ ታዩት ተጨምሯል። እግሩ ግን ሸፋፋው የለም። ያችሁ ቀጥ ያለ ጨምረን ሸፋፋ የለውም። ይህ የሚሆን ስንተኛ ፊደል ነው ብትሉ አራተኛ ፊደል ላይ እግር የሌላቸው ፊደላት ከሆኑ አራተኛው ፊደል ላይ ቀጥ ያለ ብቻ ይጨመራል፣ ሸፋፋ የላቸውም። ሶስተኛ ፊደል ግን ቀጥ ያለ ተጨምሮ ይንሻፈፋል ብያችኋለሁ። እንግዲህ ያው በሚገባችሁ አማርኛ በምችለው አቅም ያስረዳዋችሁ ይመስለኛል። ሞር ደግሞ ካልተረዳችሁኝ ደግሞ እየደጋገማችሁት ቪዲዮውን እንዲሁም ኦንላይን ደውላችሁ መማር ትችላላችሁ። በደንብ አድርገን በሚገባችሁ አማርኛ በሚገባችሁ መንገድ እናስተምራችኋለን እናንተን በተመቻችሁ ሰዓት። እሺ ወደ አምስተኛ የአማርኛ ፊደላት እንሂድ። ደግሞ አሁን ሁለተኛዎቹ ወገብ ቅጥል ነው። ሶስተኛ ከታች እግራቸው ሸፋፋ ነው። አራተኛ ባለ አንድ እግር ከሆኑ ወደ ግራ ይንሻፈፋሉ። ባለ ሁለት እግር ከሆኑ የፊት እግራቸው ያጥራል። ባለ ሶስት እግር ከሆኑም የፊት እግራቸው ያጥራል። ባለ አራት እግር ወይ ይቅርታ እግር አልባ ከሆኑ ግን ቀጥ ያለ ብቻ ይጨመራል ብያችኋለሁ። አሁን ወደ አምስተኛው ፊደላት ስንሄድ አምስተኛ ፊደላት ደግሞ ከታች ቀለበት ይኖረዋል። በቃ ሁሉም ፊደል ከታች ቀለበት አለው። በግራ በኩል እንዳትሉ፣ አየው በቀይና በግራ መለየት አለባችሁ። አየው ቀለበቱ ያለ በቀይ ነው። ሁሉም በቀይ ነው። በቀይ በግራ በኩል ካለ ሌላ ነው። ስለዚህ በቀይ በኩል ነው ሁሉም ቀለበት ከታች ከላይ አይደለም። ቀለበቱን ያልኳችሁ
ከታች እግር ነው ያልኳችሁ። መርሳት የሌለባችሁ ነገር ከታች እግር በቀኝ በኩል ቀለበት ካለው ስንተኛ ፊደል ነው እንለዋለን? አምስተኛ ፊደል። ለምን? ይሄ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ስለሆነ ስለዚህ አምስተኛ ፊደላት ቀለበት አላቸው ማለት ነው። ይህን በዚህ ከተረዳችሁልኝ ስድስተኛ ፊደላት ላይ ስንመጣ አምስት ቀላል ነው ለመያዝ በጣም ቀላል ነው። ስድስተኛ ፊደላት ላይ ስንመጣ ግን አንደኛ ፊደላት ላይ ያሉትን በደንብ በቃላችሁ አስተውላችሁ አይታችሁ ነው እንጂ የምትይዟቸው እንዴት እንደሆኑ አታውቁም ቅርጻቸውን አይደል? ስለዚህ ስድስተኛም ወጥ የሆነ ቅርጽ ስለሌላቸው እናንተም ልክ እንደ አንደኛው ፊደላት ስድስተኞቹ ምን አይነት ናቸው የሚሉትን ለይታችሁ ያዟቸው። ራሱን የቻለ ወጥ የሆነ ቅርጽ ስለሌለው ነው እንደነዚህኞች እንደ አምስተኞች ቀለበት አላቸው ምንላቸው የለም፣ ቅጥል አላቸው ምንለው ነገር ስላልሆነ እናንተ አይታችሁ ተከታትላችሁ ልክ የመጀመሪያው እንደያዛችሁት ስድስተኛው መያዝ አይከብዳችሁም ማለት ነው። ወደ ሰባተኛው ስንሄድ ሀና ለን ብቻ ተውትና ሌሎችን ፊደላት እናያለን። ሀና ለ ከሁሉም የተለዩ ናቸው ባህሪያቸው። ሰባተኛ ፊደል ላይ ሀ ስትሆን ከላይ ቀለበት አላት፣ ለስትሆን ደግሞ እዩት ከወገቧ ላይ ቀለበት አላት። ይህ ከሌሎቹ የአማርኛ ፊደላት ወጣ ያሉ ናቸው ሰባተኛ ፊደላቶቹ። ሌሎቹን ግን ላሳያችሁ። ሁለት እግርና ሶስት እግር ያላቸው ፊደላት ከሆኑ ቅድም ሀ ሶስት እግር ናት ብያችኋለሁ። ሰ ሶስት እግር፣ ሸ ሶስት እግር ናት ብያለሁ። ይቅርታ ሁለት እግር ነው ብያችኋለሁ። ሰና ሸ ሁለት እግር ነው። ሀ ደግሞ ሶስት እግር ነው። ስለዚህ ሁለት እግርና ሶስት እግር ያላቸው አራተኛ ፊደላት ላይ የፊት እግራቸው ያጥራል ብያችሁ ነበር አይደል? የፊት እግራቸው። ሰባተኛ ፊደል ስንመጣ ደግሞ ተቃራኒው እግር ያጥራል። ያ ማለት የኋላ እግሩ። ይኸው አራተኛ ፊደል ይሄ ካጠረ ሰባተኛ ፊደል ደግሞ ይሄኛው እግሩ ያጥራል። አያችሁት? ባለ ሁለት እግርና ባለ ሶስት እግር ሲሆኑ ማለት ነው። ይኸው እዚህኛው ተቃራኒው ያጥራል እግሩ። ስለዚህ አራተኛ ፊደል የፊት እግሩ ነው ማጠር ያለበት የሚለውን መርሳት ከሌለባችሁ ሰባተኛ ፊደል ስትመጡ ደግሞ የኋላ እግሩ ያጥራል ብላችሁ መያዝ አለባችሁ። ሁለት እግርና ሶስት እግር ያላቸውን ማለት ነው። እሺ ባለ አንድ እግር ከሆኑ ደግሞ ለምሳሌ ቀ አንድ እግር ናት፣ ተ ቸ አንድ እግር ናቸው። ስለዚህ ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት አላቸው። ከላይ ከአናታቸው ላይ ቀለበት አያችሁ፣ ከላይ ቀለበት ከላይ ቀለበት የሚኖራቸው ከሆነ ባለ አንድ እግሮቹ ከላይ ቀለበት ከተጨመረባቸው ምናቸው? ሰባተኛ ፊደላት ናቸው። አምስተኛ ፊደላት ላይ ከታች ነው ቀለበቱ ብያችኋለሁ። ሰባተኛው ግን ከላይ ነው ቀለበቱ እንዳትረሱ። አያችሁ ይችና ይችን ብታዩን ተቃራኒ ይቸታች፣ ይች ከላይ ነው ቀለበታቸው። እንዲህ ከሆነ ሰባተኛ የአማርኛ ፊደላት ባለ አንድ እግሮች ከላይ ቀለበት አላቸው የሚሉትን መርሳት የለባችሁም ማለት ነው። ስለዚህ ለዛሬ የነበረን ትምህርታችን ይሄንን ይመስላል። እርግጠኛ ሆኜ የምነግራችሁ ይህን ቪዲዮ እስከ መጨረሻው በደንብ ተከታትላችሁ ካያችሁት የአማርኛ ፊደላት ቅርጻቸውን ለይታችሁ ለማንበብ ወይም ለመጥራት በጣም ቀላል ስለሆነ ደግማችሁ ደጋግማችሁ እንድታዩት እመክራችኋለሁ። ለዛሬ የነበረን ትምህርት ይሄን ይመስላል። እስካሁን ድረስ ስለተከታተላችሁ አመሰግናለሁ። ቪዲዮውን ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በድጋሚ የምነግራችሁ ኦንላይን መማር በደንብ ገብቷችሁ መማር የምትፈልጉ ልጆች በየትኛውም ሰዓት እናንተን በተመቻችሁ ኢሞ፣ ቴሌግራም፣ ዋትስአፕ ላይ እዚህ ታች ላይ በምታዩት ስልክ ቁጥራችን እየደወላችሁ መማር ትችላላችሁ። ለዛሬ የነበረን ትምህርት ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ